ኢየሱስ ምን ማለት ነው በእንደኛ? እሺ አጂየሹ ጁንታዬ አምበተነያዬ አጂየሹ ጁንታዬ አምበተነያዬ ማረጋያ የትኛው የህንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ደግሞ ይሰማል። እንደዛ እንዳለው ምን ሆነ መሰለህ፣ ያው ሾልደሬንም ባይሰፕሴንም ቸስትም ካየ ጉልት አይሆንም። ጉልት ከሆነ እንዳንተ ነው። እንደዚህ መሙላት አለብን መሞር አሊያ የኔ አይሆንማ። እንደምንቀሳቀስ ያስታውቃል። የኔ ሰውነት አይሆንም። እንትናን ታውቀዋለህ? አንድ በጣም የሚታወቅ ሰው አለ። ያው ጉሊት አካባቢ ምናምን በጣም ክርስቶፈር ኮሎምበስ ክርስቶፈር ኮሎምበስ ጉሊት አካባቢ እንደዛ የሚባል ስም አለ። አይ ታውቀዋለህ ስትለኝ የሆነ ጥናት ሪሰርች የሰራ ሰው ልታነሳልኝ መስሎኝ ነው። እኔ ያው አብዛኛው አብረውኝ ያሳለፉት እነ ክርስቶፈር ኮሎምበስ፣ ኦልበር ራይት፣ ዊልበር ራይት አንዱኛው ነው። በጣም ያስቀኝ የነበረው በጣም በቃ ሁሌ ከእሱ ጋር ስናወራ በጣም ስቅ ነበረ። ያወራናል ምናምን በጣም ሁሉ ጊዜ አዳዲስ ሀሳብ ያመጣል። ቶማስ ኤንደርሰን በጣም የሚገርም ሰው ማለት ነው። ቶማስ ኤንደርሰን ማለት በቃ አፍህን አያዘጋህም። በጣም የሚገርም ሰው ነው። በቃ የሚያወራህ ነገር በሙሉ ማለት እንደውም አንዴ ምን አደረኩ መሰለህ፣ በጣም አስቆኝ እንደዚህ ከፈትኩና ጠጣው። ቶማስ አንደርሰን በጣም ገዳይ ሰው በቃ እሱ የጨዋታው ክፍል ነው። አሁን የጠጣው ውሃ ማለት ውሃውን የጨዋታው ክፍል ነው ወይስ ጠምቶ እንዴት ያስደርገን እንደነበረ በቃ ስቀን ስለሚጠማን እንዴት እንደሆነ ለማለት እኮ ነው። እንትናን ታውቀዋለህ እንዴ? ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል። ማን ነው? አበበ ጉልላት። ኧረ እባክህ ስለ እግዚአብሔር ማረኝ ነኝ። ኧረ ስለ እግዚአብሔር ማረኝ ነኝ። ኧረ ማረኝ ነኝ። አበበ ጉልላት ነው ማለት ነው። እኔ የማውቀው ፈለጋት ዳቴዎስን ነው። አይደለም ከአበበ ጋርማ ትተዋወቃላችሁ። ኧረ እኔ ጋር አልወድም። እኔ ፈለገ እኔ ልወጣ ነው። እኔ እኮ አልወድም። እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔን ከተረምከኝም ከተረምኩ ምናምን ፐርሰናል ነው። እኔ ራሴ ጋር እኔ ሌላ ሰው ጋር አይመለከትም። እኔ አልገባም። ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም። እኔ እሺ የአበበን አባት አቶ ጉልላትን ታውቃቸዋለህ? አዎ እኛ ጋር እድር ይመሩ ነበረ። ምንድን ነው የፈለከው አንተ ሰው? የአረባ አክቶይ ዞፊ ይላል። ዞፊ አንድ እድር ነበራችሁ። በጣም ይገርማል። እኔ ስለ ቶማስ አንድ እድር ሶፊ አይደለም አንድ እድር ከሆናችሁ አንድ እድር ከነበራችሁ አበበ ሞቷል የሚባለው ነገር እውነት ነው ሶፊ? እኔ አማርኛ አላውቅም። ፈለገ እንዴት አቲ ኦሮምፋ እንደገይሱ ነው አፋን አማርኛ ይምቤኩ ልምቤኩ እንደጋ ማሊፍ እንትን እንግሊዘኛ ትችላለህ እንዴ ሶፊ? አቲ ኦሮምፋ እንደገይሱን ናኒ ነንደጋ ነሞ አኒ በያ ቡጅራ ረይኒ እሺ በቃ ቶ ስላበባ አልጠየቅህም። በቃ አሁን እየለመድኩ ነው አማርኛ። አይ ቀስ ብለህ አይ በጣም እኮ ከባድ እኮ ነው ቋንቋ። ቀስ እያልክ ካልሆነ በስተቀር በቀላሉ አይ በቃ አሁን አማርኛ አውቃለሁ። ሌላ ሀሳብ ካለ
እሺ እና ሶፊያችን የህንድኛም ካወቅ ይቻላል፣ አረብኛ ካወቅ ይቻላል። ከፈለክ ደግሞ ባንጋሊ ታሚል ናዱ ከቻልክ आपका क्या है ना भाई? मेरा नाम सोफी, आपकी तरह इधर हिंदी मालूम नहीं? हिंदी बोले ना አንተኛ ትርጉም በሰለሽ የምንለው ነገር እውነት ነው እንዴ? አቆ ያ ቦልታ ጭራሽ የጭንቅላቱን ፓርት እንዴ ረዞቢ እንዴ ከየት ለመድከው? ከየት ነው ለመድከው? हिंदी बोलो ना भाई। እንዴት ነው ነገሩ? አረ እኔ በአማርኛ ይሻለኛል ሶፊ፣ አስጨነቀኝ። आप करता है ना भाई? ምን आप करता है? ምንድነው አንከርተኝ? ኦኬ እሺ፣ አንድ ልዘምርልህ በህንድኛ። አልፈልግም። አንድ ብቻ ነው። አልፈልግም። በህንድኛ ነው አንድ። እኔ አልፈልግም። በህንድኛ ነው። በህንድኛ እሺ። ኢየሱስ ምን ማለት ነው በህንድኛ? እሺ आज यीशु जुनता है हम वतन आए हैं, आज यीशु जुनता है हम वतन आए हैं, मर गया हो कर गया पितृ यीशु अशी चिंता हुआ, आज यीशु जुनता है हम वतन आए हैं, आज यीशु जुनता है हम वतन आए हैं, मर गया हो कर गया पितृ यीशु अशी चिंता हुआ, आज यीशु जुनता है हम वतन आए हैं, आज यीशु जुनता है हम वतन आए हैं, मर गया हो कर गया पितृ यीशु अशी चिंता हुआ। መዝሙሩን የዘመረው ሻሮክ የሚባል ዘማሪ ነው እንዴ? እንዴት? አይ የትኛው የህንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ለምን አትቀበልም? እኔ ምን አልኩ አሁን ሶፊ? እኔ እኮ የጠየቅኩ ዘማሪው ሻሮክ ነው ወይ ነው ያልኩ። ሻሮክ ዘማሪ እንዳልሆነ ታውቃለህ። ሆን ብለህ ዲስከሬጅ ታደርገኝ ነው እንጂ እኔ አላውቅም። ሻሮክ የህንድ አክተር ነው እንጂ ዘማሪ ነው። እኔ ፊልም ብዙ አላይም። እኔ እንጂ እኔ ድንገት አሁን ኮሜንት ላይ ይችላል። ለምን አወቅ ሻሮክ በሆኑ ታዲያ? ኮሜንት ላይ ዘማሪው ሻሮክ ነው ወይ በለው አሉኝ። ከዛ ጠየቅኩ ምንድነው? እኔ አላውቅም። እንደዚህ ሻሮክ የሚባል አክተር አለ ህንድ ውስጥ ማለት እኔ ሰፊ ጊዜ በጸሎት ምናምን ነው ማሳለፈውና ብዙ ጊዜ ፊልም እየጠጣ ማሳለፍ ጥሩ ነው። ቅድም ግን የህንድ ፊልም የሚተረጎመው ሁሉ በትርጉም ሁሉ ታያለህ። በቀጥታው በህንድኛው ሳይሆን በትርጉም ሁሉ አፍንጫህን እንዳልልህ አለው ሲባል ሁሉ ታውቃለህ። በቃ እኔ እንጃ እኔ ያላስተውኩ እግሩን ረግጦ እግሩን እየረገጠው ቪዲዮውን እያየ አፍንጫውን አለው ሲሉ ዋው ብላ አልቅሳል። እንደውም ግልጽ ማን ነው በድሩ ማን ነው? ማን ነው በድሩ? आज यीशु जुनता है हम वतन आए हैं, आज यीशु जुनता है हम वतन आए हैं, मर गया हो कर गया पितृ यीशु अशी चिंता हुआ। ያው በእኛ ሀገር እናንተ ጋር ምን አሉኝ መሰለህ? ኮሜንት ላይ ምን አሉኝ መሰለህ? ኮሜንት ታቸው ካልሆነ ምናልባት ሰልማን የሚባለው ዘማሪ ሊሆን ይችላል
ጠይቀው እያሉኝ ነው። እንደዛ የሚባል ዘማሪ አለ እንዴ? ኧረ በእናትህ ሳልማን፣ እኔ እኮ ጎረቤቱ አብሬ አደጌ እኮ ነው። አክተር ነው ማለት ቸርች ውስጥ ነው የሚታወነው? ቆይ አንተ የከተማ ልጅ አይደለ እንዴ? የከተማ ልጅ አይደለ እንዴ? ቤላ ፈረንሳይ፣ ከዛ ገርጂ አይደለ እንዴ? አዎ እኛ እኮ ፈረንሳይ በጣም ማለት ሰፊ ጊዜውን መጽሐፍቶችን በማንበብ ምናምን ነው እንጂ እኮ ገባኝ እኮ ያንን ተረድቻለሁ። በቃ ሌላ ነገር ውስጥ አትግባ ነው ያልኩህ። እኔ እኮ አሁን ይኸውልህ ኮሜንት ላይ እየጠየቁኝ እኮ ነው ሰልማን የሚባል ዘማሪ ነው ወይ የዘመረው? ምን ያገናኘዋል? ቸርች ውስጥ ነው የሚተውነው። ቸርች እኮ የአንተም ቤተክርስቲያን ቸርች ነው የምትባለው እኮ እንግሊዘኛ ነው፣ ቸርች ነው። እኔ እኮ ስላላወቅኩ እኮ ነው የጠየቅኩ። ሶፊ ለምንድን ነው ቸርች ውስጥ? ቸርች አንተ የቸርች አገልጋይ ነህ። ቸርች ውስጥ አይደል እንደምትኖረው? ቸርች ውስጥ ነው በጸሎት ጊዜ ማሳልፈዋል። ቸርች ውስጥ መዝሙሩን እኮ የዘመርከው እኮ አንተ ነህ እኮ። አሁን እግዚአብሔር ባወቀው አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን እኔ አላውቅም። ከዛ ኮሜንት ላይ ምን አሉ ይመሰለኝ ስለማለት አላወቅበት ያንተ ችግር ነው። ምን ላድርግ? አታጠናም እንዴ? እኔ ህንድኛ ስለምናገር የህንድኛ መዝሙር ዘመርኩልህ። እንትን ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ ወደ ታች በደንብ አጥብቀው የሚጠብቅ የሚላላ አይደለም። ዝም ብሎ ቁጭ የሚል አይ እኔ ደግሞ የሚጠብቅና የሚላላ ምናምን ካለው ብዬ ነው እኔ። እና ማለት ዘማሪ ነው ወይ? ለምንድን ነው ኮሜንት ላይ የምትጽፉልኝ እንደዚህ ነገር? ለምን ታጣሉኛላችሁ? እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። ያው ሰልማን ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማአት ነገር ይጽፋሉ። አልጠይቅም፣ ምን ያገባኝ። የሚጠይቁ ጥያቄ ካላቸው አንተን ይጠይቁ እኮ። ይኸውልህ መዝሙሩ ግን እሺ፣ አይ እንዲህ እንድረዳው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል? ህንዳዊ ነው። ዜግነቱ? ኦኬ። ነዋሪነቱም እዛ ነው? ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው። አዳማ የሚባል አለ ማለት ነው እዛ ህንድ? ኧረ በኢየሱስ ክርስቶስ ሃይድራባድ ይባላል። ደቡባዊ ህንድ ላይ ነው። ሳንቶሽ ይባላል። አይደለም ሃይድራባድ ስትል አዳማ ያልክ መስሎኝ ነው። ኧረ እባክህ በእናትህ እኔ እንደው ልቤን ዝቅ አታድርገው። ኧረ ስለ እግዚአብሔር እንትንስ የግዕዝ መዝሙር ትችላለህ እንዴ ሶፊ? ያው ሰላም ለኪ ነው የግዕዝ ማቀው አይደል? ሌላ በጣም የሚገርም ሌላ ወይ አልመጣልኝም ይሆናል። የድሮ ከሆነ ምናልባት ላክ ይችላል። ኦኬ ኦኬ። እና ሰላም ለኪ የሚለውን በለዋ። እኔ የአማርኛዎቹን አቃ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለም ይሄን አውቃለሁ። ማይነር ትንሽ ከፍ አለት እዚህ ላይ ትንሽ እንትን ማይነር ያው ልምድ ነው። ልምድ ይፈልጋል እኮ ዝም ብለህ የምትዘምረው አይደለም፣ ልምድ ይፈልጋል። ከዛ ደግሞ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ እኛለው በጸጋ ከማደሪያ ሆኜ ስታራ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ ትንሽ ጸጋ ከማደሪያ ሆኜ እነዚህን አስታውሳለሁ። አውቃለሁ። የግዕዝ ግን አይገርምም፣ ጠፍቶብኝ ሜጀር ነው እዚህኛው ላይ ትንሽ እኮ ወይኔ ወደማውቀው አዘማመር ወሰድ ያደረገኝ ይሆናል።